አሁን የምንገኘው የኢንትሪ ሞዴላችን ላይ ነው። ኢንትሪ ሞዴላችንን ደግሞ በቻርት ኤግዛምፕል የምናይ ይሆናል። ይህንን ትሬድ አርብ ዕለት ነበር የወሰድኩት። ለእናንተም ፖስት አድርጌላችሁ ነበር ቢፎር እና አፍተሩ። እስቲ ምን አይቼ የገባው የሚለውን ነገር ኢንትሪ ሞዴላችንን በዚህ ትሬድ እናያለን። በዛ ትሬድ ላይ ምን ነገሮችን አይቼ ይህንን ትሬድ የወሰድኩት የሚለውን ነገር አብረን እንመልከት። የወሰድኩት ትሬድ ጎል ነበረ። ኤክስዩኤስዲ ላይ ሴል ገብቼ ነበረ ወደ 200 ፒፕስ አካባቢ ወደ 220 ወደ 200 ፒፕስ አካባቢ ስማሽ ማድረግ ችዬ ነበረ። ይሄንን ትሬድ እንዴት ገባሁት የሚለውን ነገር ለእናንተ ላሳያችሁ። እንዳለ አጠፋፍተን ነው እስቲ ምን አይቼ እንደገባው ኢንትሪ ሞዴሉንና ቶፕ ዳውን አናሊሲስን በዚሁ እናያለን ማለት ነው። እሺ ስንጀምር ነው ቶፕ ዳውን አናሊሲስ ላይ ከዴይሊ ነው የምንጀምረው። እዚህ ዴይሊ ላይ ያለውን ነገር እናያለን። ከዛ 4 አወር ላይ እያለ ነው የምንቀጥለው። ስለዚህ ዴይሊ ላይ ስንገባ ምን ነበረ ማርኬቱን ዴይሊ ላይ እንደገባው ምንድነው ሰፖርት እና ሬዚስታንስ ዞኖችን ነው ማውጣው። ስለዚህ እዚህ አካባቢ ሬዚስታንስ ሌቭል ነበረኝ። ሰፖርት ሌቭሉ ደግሞ ያለው እዚህ አካባቢ ሰፖርት ሌቭል ነበረ። ሌላ ሰፖርት ሌቭል ደግሞ እዚህ ጋር አለ። ስለዚህ እኔ ሰፖርት እና ሬዚስታንስ ሃይ ታይም ፍሬም ላይ ማውጣት የሚጠቅመኝ ማርኬቱ የት አካባቢ ያለው የማርኬቱ ቤዞቹ እነማን ናቸው ወይም ማርኬቱ ከየት ወዴት ነው እየተንቀሳቀሰ ያለውን ነገር ለማየት ይጠቅመኛል። ለምሳሌ ዴይሊን ብንመለከት እዚህ ጋር ላሉት ለተወሰኑ ቀናት ያክል በዚህ ውስጥ ሲንቀሳቀስ ነበረ። ካልኩሌት አድርገን ብናየው ማርኬቱ ለስምንት ያክል ጊዜ ነው እዚህ ጋር እሺ ለ50 ቀናት ያክል ወደ 49 ቀናት ያክል ከወራት በላይ ማርኬት ሲንቀሳቀስ የነበረው በዚህ ወር ከአንድ ሳምንት ከ15 ቀን በእነዚህ ውስጥ ይንቀሳቀስ ነበር። ስለዚህ እነዚህ እንደ ቤዝ ናቸው። ስለዚህ በእነዚህ መሀል ማርኬት ይሄዳሉ። ከዛ በመቀጠል ወደ 4 አወር ወርኩኝ። 4 አወር ላይ ስመጣ ምን አገኘው እዚህ ጋር ሌላኛው ሰፖርት ሌቭል አለ። እዚህ ጋር ደግሞ ሬዚስታንስ ሌቭል ከላይ ሬዚስታንስ ዞን አለን። እዚህ አካባቢ ሬዚስታንስ ነበረኝ። ከታች አካባቢ ደግሞ ሰፖርት አለ ማለት ነው። ሰፖርቱ ነው ቀደም ዴይሊ ላይ ያወጣ ነው ማለት ነው። ስለዚህ ማርኬት በእነዚህ መካከል የሚንቀሳቀሰው። ከዛ በመቀጠል ምንድነው ያደረኩት 1 አወር ላይ 4 አወር ላይ ደግሞ ያሉን ሰፖርት እና ሬዚስታንሶችን ሳወጣ ነበረ። እዚህ ጋር አንድ ሬዚስታንስ አለኝ። ሁለተኛው ሬዚስታንስ ደግሞ እዚህ ጋር ነበረ። አይታችሁት ከሆነ ይታያችኋል። አሁን ለምሳሌ የኛው ሬዚስታንስ አንዴ ብቻ ነው ታች የተደረገው፣ ሁለተኛ ታች ከተደረገ ብዬ ተጠብቀው ነበር። እዚህ ጋር ደግሞ ሌላኛው ሬዚስታንስ ብንመለከት አንዴ እዚህ ጋር ተቻርክቶታል፣ ሁለተኛ ጊዜ እዚህ ጋር ተቻርክቶታል፣ ብሬክ አደረገው። ከዛ ነው አርገ ተመልሶ መጥቶ ወደ ሬዚስታንሱን ቴስት አደረገው ማለት ነው። ስለዚህ እዚህ ጋር ምን አደረገው መጀመሪያ ብሬክ አርቶ ቴስት ሲያደርገው ሬዚስታንስ ቢካም ሰፖርት ሆነ፣ ማርኬት ወር ላይ ወጣ። ስለዚህ እንደ ሰፖርት ኤሪያ ነበር የሚያገለግለው። ከዛ ድጋሚ መጥቶ ምን አደረገ ሰፖርቱን ሰበረው። ስለዚህ ሰፖርቱን ሰብረው ሰፖርት ቢካም ሬዚስታንስ ይሆናል። እንደ ሬዚስታንስ ተጠቅሞ ደግሞ ድጋሚ ወረደ ማለት ነው። ስለዚህ ይሄ ሬዚስታንስ ዞን ነበር። ስለዚህ ሬዚስታንስ ለመጨረሻ ጊዜ እንደ ሬዚስታንስ ነበር ያገለገለው። እዚህ ጋር ሰፖርት ሆኖ አገልግሎ ነበር። ሲቀጥል እዚህ ጋር ደግሞ እንደ ሬዚስታንስ አገልግሏል። ስለዚህ ለመጨረሻ ጊዜ ያገለገለው ይሄ እዚህ አካባቢ ያለው ማርኬት እንቅስቃሴ ለሬዚስታንስ ነበር። እዚህ ጋር ያለው ኤሪያ ለመጨረሻ ጊዜ ለሬዚስታንስ ነበር ያገለገለው። ስለዚህ ድጋሚ ለሬዚስታንስ ያገለግላል ብዬ ተጠብቀው ነበር። ማርኬት ተንቀሳቅሶ መጥተው እዚህ ኤሪያ ላይ ገባልኝ ማለት ነው። ከዛ በኋላ ወደ 1 አወር ወርድና ያለውን ነገር ደግሞ ለማየት ሞክራለሁ። 1 አወር ላይ ስንገባ ማርኬቱ ምን ላይ ነበረ? አፕ ትሬንድ ላይ ነበረ። ከዚህ ተነስቶ ብታዩት እዚህ ድረስ ሲወጣ ያያችሁት አፕ ትሬንድ ነበረ። ስለዚህ ማርኬት ወር ላይ እየወጣ ነበረ። ከዛ በደንብ እንዲታየኝ 30 ሚኒት ላይ ገባው። 30 ሚኒት ላይ ገባሁት
ማርኬቱ ብሬክ ኦፍ ስትራክቸር እየሰራ ያለበትን ኤሪያ ለማየት ነበር። እዚህ ጋር ብሬክ ኦፍ ስትራክቸር አንድ ቦስ አለን። ሁለተኛ ቦስ እዚህ ጋር አለ። ሶስተኛ እዚህ ጋር አራተኛ እዚህ ጋር። ስለዚህ ምንድነው ያው እነዚህ ብሬክ ኦፍ ስትራክቸር የሚያሳዩ ማርኬቱ አፕ ትሬንድ ላይ እንደነበረ ነው። ስለዚህ ብሬክ ኦፍ ስትራክቸሮቹ ማውጣታችን ለኛ ይጠቅመናል። ምክንያቱም ምንድነው በደንብ ለማየት እንትኑ ይጠቅመናል። ስለዚህ የመጨረሻ ብሬክ ኦፍ ስትራክቸር እዚህ ጋር ሰራልን ማለት ነው። ከዛ ምን አደረገ ማርኬት ይሄኛው ሬዚስታንስ ዞናችን ነው። ሬዚስታንሱ መቶ ተቻረገው። ከዚህ በፊት ተዚህ የሚላችሁ ከሆነ ሰፖርት እና ሬዚስታንስ እንደገና ኢንትሪ ሞዴላችን ላይ ስናየው ለዚህ ብለን አይተን ነበር። ለዚህ ማርኬት እነዚህ መሀል የሚንቀሳቀሱ ሰፖርት እና ሬዚስታንስ መሀል እሱ እንደዚህ ነው። ሬዚስታንስ አለ፣ ሰፖርት አለ። በዛው ምንድነው ያለው ሬዚስታንስ ጋር መጥቶ ተች ካርግቶ ይወርዳል የሚለውን ፓርት ነው ለመጠቀም ያሰብኩት። ስለዚህ ምን አደረገ ሬዚስታንሱን መጥቶ ተች አደረገው። ስለዚህ መጀመሪያ ሬዚስታንሱ ተች ያደረግልኝ ምንድነው ይሄንን የመጨረሻውን ብሬክ ኦፍ ስትራክቸር ሎን ሲሰብረው ምን ይፈጥራል ብለናል? ኤምኤስኤስ ወይም ማርኬት ስትራክቸር ሽፍት። ስለዚህ የዚህኛው ብሬክ ኦፍ ስትራክቸር የፈራበት የመጨረሻው ሎ ይሄኛው ነው። እዚህኛው ሎ መጥቶ ብሬክ አድርጎ ማለት ነው። እዚህ ጋር ምን አለ ሶሪ እዚህኛው ሎ አይደለም፣ እሺ ይቅርታ። የነዚህ ሎ መጨረሻ ላይ ያለው ይሄኛው ነው። እዚህ ጋር ነው የመጨረሻው ሎ፣ ይቅርታ። ይሄኛው የነዚህኛው ነው። ብሬክ ያደረገው ደግሞ የዚህኛው ነው። እዚህ የመጨረሻው ብሬክ ኦፍ ስትራክቸር የተሰራበት ሎው ይሄኛው ነበር። ኢኳል ሎዎች አሉ። ስለዚህ ይሄኛው የመጨረሻውን ብሬክ ሲያደርገው ምን አደረገም ብለናል? ይሄኛው ወደ ሊኩዊዲቲ ቀይሯል። የምን ሊኩዊዲቲ? ባይሸር ሊኩዊዲቲ። ይሄኛው ደግሞ ወደ ምን ተቀየረ ማለት ነው? ይሄኛው ደግሞ ምን ሆነ? ማርኬት ስትራክቸር ሽፍት። እዚህ ጋር ያሉት ቦስ ነው ማለት ነው። እዚህ ጋር ደግሞ ቦስ ይኖረናል ማለት ነው። እዚህ ጋር ቦስ አለ። የመጨረሻውም እዚህ ጋር ቦስ ነበር። የመጨረሻውን ብሬክ ኦፍ ስትራክቸር ሰብሮት ማርኬት ስትራክቸር ሽፍት ሲያደርግ ወደ ሊኩዊዲቲ ይቀየራል ብለን ነበር። ለዚህን ከፈጠረ በኋላ ቀጣይ ምን እንደምጠብቀው ቴስተመንት ነው። ቴስተመንቱን ደግሞ ምን ጋር ነው የምጠብቀው? ብሬከር ብሎክ ወይም ፌር ቫልዩ ጋፕ። እናንተ የተመቻችሁ ቦታ ላይ መግባት ትችላላችሁ ብያችሁ ነበረ። ባክ ቴስት ስታደርጉ አብዛኛው ብሬከር ብሎክ ቴስት እያደረገ የሚወርድ ከሆነ ማርኬት ብሬከር ብሎክን ትወስዳላችሁ። ፌር ቫልዩ ጋፕ እንኳን ፌር ቫልዩ ጋፕ ነው። ግን እዚህ ጋር ያለውን ብሬከር ብሎክ መጠቀም ፈለኩኝ። ብሬከር ብሎክ የትኛው ነው የመጨረሻው? ይሄኛው ነው። ይታያችኋል አይደል? ብሬከር ብሎክ ማለት የመጨረሻው ሊኩዊዲቲ ስዊፕ ሲያደርግ ወይም የመጨረሻውን ብሬክ ሲያደርገው የነበረው የቺኛው ቀዩ ካንድል። ስለዚህ ምንድነው በሰማያዊ አወር ለብሬክ ያደርገው። ስለዚህ ቀዩ ነው የምንወስደው ማለት ነው። እዚህ ጋር ያለችውን እቺ ቀዩ ወጣ ያለችው ካንድል ያለችው እቺነት የመጨረሻው ካንድል ስቲኳ ማለት ነው። እዚህኛው እኔ ብሬከር ብሎክ ነው ማለት ነው። እዚህኛው ብሬከር ብሎክ ወሰርኩኝ። ከዛ ምን አልኩኝ? ኢንትሪ እዚህ ጋር መጥቼ ሴል ገባ ማለት ነው። ስቶፕ ሎሴን ደግሞ የቱ ጋር አረኩኝ? እዚህ ጋር የሚታያችሁ ከሆነ ምን አለ? ፌር ቫልዩ ጋፕ አለ። አይታችኋል? እዚህ ጋር ፌር ቫልዩ ጋፕ ነበር። ስለዚህ እኔም ፌር ቫልዩ ጋፕ መጥቶ ከሞላው ብዬ ስላሰብኩኝ የፌር ቫልዩ ጋፕ 1 2 3 አለ አይደል? ሶስተኛው ሃይ ላይ ወስጄ ፌር ቫልዩ ጋፑን አስቀመጥኩት። ቴፒን ደግሞ የቱ ጋር ነው መውሰድ ያለብኝ ብዬ አሰብኩኝ። ሊኩዊዲቲ ያሉበት ባይሸር እና ሴልስ ያለው ሊኩዊዲቲ ያሉበት። ስለዚህ ምን አለ እዚህ ጋር ሊኩዊዲቲ ያለ ምን ሊኩዊዲቲ ሴልስ ያለው ሊኩዊዲቲ ያለ ምንድነው? ይሄኛው ምንድነው? ስዊንግ ሎወር ላይ ከዚህ በፊት አይተን ነበር ሊኩዊዲቲ ላይ። ይሄኛው ምንድነው? ስዊንግ ሎዋችን ነው። ስለዚህ ይሄ ሴልስ ያለው ሊኩዊዲቲ ነው ማለት ነው። ዝቅ ስንል ሌላም እዚህ አካባቢ ሴልስ ያለው ሊኩዊዲቲዎች አሉ። ግን የመጨረሻው ሴልስ ያለው ሊኩዊዲቲ ስላለ ታርጌቴን እዚህ ጋር ለማድረግ አሰብኩኝና እዚህ ድረስ መጥቼ ሴሉን ገባሁት ማለት ነው። እዚህ ማርኬት በመታየት መንገድ ተንቀሳቅሶ መጥቶ ፉል ቲፒ ይሰጠኝ ይችላል ማለት ነው። ስለዚህ እንደዚህ ነው በቃ ቶፕ ዳውን አናሊሲስ መሰሩት። ኢንትሪ ሞዴላችንም ባጭሩ ይሄን ይመስላል። ስለዚህ እኔ አርብ ዕለት የገባሁት የጎልድ ትሬድ ይሄን ይመስል ነበረ። እዚህ አካባቢ ነበረ ሌላ ሎ ነበረ መታየት ኮን እዚህ ጋር ማርኬት ስትራክቸር ሽፍት ካደረገ በኋላ እዚህ ጋር ቲፒ ሆኖ ስጄ ነበር። ከዛን ቲፒ ሆኖ ኮሰርኳል ማርክ መጥቼ ብሬክ ኢቨን አርኩኝ። እዚህ ስቶፕ ሎሴን ብሬክ ኢቨን አርኩኝ ከሪስክ ፍሪ አርኩኝና ማርኬቱን ስጠብቀው ነበር። ኒውስ ነበረ በመታየት መልኩ ማርኬቱ 200 ፒፕስ ሰጥቶኛል ማለት ነው። ስለዚህ ባጭሩ ይሄ ነው በቃ
የምከተለው ስትራቴጂ ይሄ ነው። እስካሁንም ትሬድ ሳደርግበት ወደፊትም ትሬድ ማድረገው በዚህ ነው። ስለዚህ እስከዛሬ የተማረው ነገር ባጭሩ ይሄን ይመስላል ማለት ነው። ስለዚህ ኢንትሪ ሞዴል እና ቶፕ ዳውን አናሊሲስ ባጭሩ ይሄን ይመስላል። ስለዚህ አሁን የምላችሁ ነገር ምንድነው ከዚህ በኋላ ያለው ነገር የእናንተ ጥረት ነው። ስለዚህ ከኔ ጋር የኔ ያክል ሄዳችኋል። ከዚህ በኋላ ደግሞ በራሳችሁ እየገባችሁ ቴስት የምታደርጉበት ታይም ነው። ገብታችሁ ቻርት ላይ ገብታችሁ እስካሁን የተማራችሁትን ነገር ባክ ቴስት ማድረግ ነው። ከዚህ በፊትም ነግሬያችሁ ነበረ። ባክ ቴስት ማለት ወደ ኋላ ተመልሳችሁ ያለፈው ማርኬት ላይ ማርኬቱ ምን ሰርቶ ነበር፣ በምን አይነት መንገድ ሪስፔክት ያደርገ ሲጓዝ ነበር የሚለውን ነገር የምናይበት መንገድ ነው። ስለዚህ ወደ ኋላ ተመልሳችሁ እንዳልኳችሁ ባክ ቴስት አድርጉ፣ ያለውን ነገር በደንብ ተመልከቱ። ጥያቄ ካላችሁ መጠየቅ ትችላላችሁ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ባክ ቴስት አድርጋችሁ ያለውን ነገር እናያለን። ስለዚህ ምንድን ነው የምታደርጉት? ባክ ቴስት እያደረጋችሁ ያገኛችሁትን ዳታ አለ አይደለ? ዊንም ከሆነ ዊን፣ ሎስም ከሆነ ሎስ ያደረጋችሁትን ስክሪንሾት እያነሳችሁ ትልኩልኛላችሁ ያለውን ነገር ለማየት። ባክ ቴስታችሁ ትክክል ከሆነ አሪፍ ነው በርቱ እንላለን። የተሳሳታችሁ ነገር ካለ ደግሞ አብረን እናስተካክለዋለን ማለት ነው። በዚህ መልኩ ለሆነ ያክል ጊዜ ባክ ቴስት እያደረጋችሁ ከማርኬቱ ጋር ከተለማመዳችሁ በኋላ ደግሞ ወደ ትሬድ አብረን የምንገባ ይሆናል ማለት ነው። ስለዚህ ባክ ቴስት ታይም ላይ ደግሞ የተለያዩ ነገሮች አሉ። አንደኛው ልክ እንደዚህ ትሬዲንግ ቪው ላይ አስመራችሁ ብቻ መጠቀም ትችላላችሁ። ሁለተኛው ደግሞ አስመራችሁ ከጨረሳችሁ በኋላ በዲሞ አካውንት ሜታ ትሬደር ላይ ገብታችሁ ትሬዱን በዲሞ አካውንት ሪል ዶላር ሳይሆን ፌክ ዶላር አለ ዲሞ አካውንት ላይ ያንን የተጠቀማችሁ በዛም ትሬድ ማድረግ ትችላላችሁ። እዛ ዲሞ አካውንት ላይ እጃችሁን በደንብ ታፍታታላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? እስካሁን እየሰራችሁትን ዳታ እያነሳችሁ ትልኩልኛላችሁ እና ዋና አብራ ሪቪው እናደርገዋለን። ከዛ በኋላ ጥሩም ከሆነ እንዳልኳችሁ እናበረታታለን፣ ስህተትም ካለው አብረን የምናስተካክል ይሆናል። ከዛ በመቀጠል ደግሞ ወደ ላይቭ ትሬድ መንገብ ይሆናል ማለት ነው። ስለዚህ ቀጣይ ደግሞ ይሄ ነገር ካለቀ በኋላ ልክ እንደዚህ አይነት አሪፍ የሆኑ ትሬዶችን በመገባ ሰዓት ሊንክ ልክላችሁና በዛ ሊንክ ደግሞ አብረን ገብተን ያንን ትሬድ እየወሰድን አብረን ፕሮፊት እናደርግ ከሆነ ፕሮፊት፣ ሎስም እናደርግ ከሆነ ሎስ እያደረግን ብዙ ነገሮችን አብረን እንማማራለን ብዬ ተስፋ አደርጋለሁ። እስከዛሬ የነበረን ክላስ ይሄ ነው። ቲዮሪውን ጨርሰናል። ከዚህ በኋላ ምንድነው ፕራክቲስ ነው። ገብታችሁ ፕራክቲስ ማድረግ ነው። ስለዚህ በደንብ ገብታችሁ ፕራክቲስ አድርጉ። እስከዛሬ ለነበረን ክላስ በጣም እንደተደሰታችሁ ተስፋ አደርጋለሁ። ቀጣይ ደግሞ የተለያዩ አዳዲስ ነገሮች ሲኖሩ አፕዴት ማድረጋችሁ ይሆናል። እዚህ ነገር ላይ እንዳልኳችሁ በደንብ ቢውልድ አድርጉ። ማይንድ ሴታችሁን ያስተካክሉ። ሳይኮሎጂያችሁን በደንብ ቢውልድ አድርጉ። በደንብ ገብታችሁ ፕራክቲስ አድርጉ። ካልተለማመዳችሁ ገብታችሁ ካልሞከራችሁት መቼም ስለማይመጣ ደግማችሁ ሞክሩ። ከዛ በኋላ ደግሞ ለተለያዩ ለትሬዲንግ የሚጠቅሙ ቲፖችን ደግሞ እዚሁ ቻናላችን ላይ ሼር ማድረግላችሁ ይሆናል። እንዳልኳችሁ ጥያቄ መጠየቅ እንዳትረሱ። እስከዛሬ የነበረን ክላስ እንዳልኳችሁ ይሄን ይመስል ነበረ። ስለዚህ ያለውን ነገር አፕዴት አደርጋችኋለሁ። አሪፍ እንደነበረ ተስፋ አደርጋለሁ። ያልገባችሁ ነገር ካለ መጠየቅ እንዳትረሱ። መልካም ትሬድ ይሁንላችሁ። ፒስ